ድሮ የነበረው የጎንደር ስፕሪት ተመልሶ ሰዎች መጥተው እንዲያዩ ነው ምኞቴ። በመጨረሻም ጠቅላዩና ቀዳማዊቷ ዝናሽ ታያቸው የጥምቀት በዓልን ለማክበር ጎንደር ገቡ። በዚህም በርካታ ሐሰተኛ ነቢያቶችና ፓስተሮች ቁጣቸውን እናንተ ምንድን ነው የሰማሁት? ጠቅላይ ሚኒስትር አብይ አህመድ እና ባለቤታቸው ዝናሽ ታየ ጥምቀትን በጎንደር ዋው! እንዴት አለማድነቅ ይቻላል እነዚህን ሰዎች። ምን ነው ምርጫ ደረሰ መሰለኝ። እቺ ሿሿ ልሰራ ንቂቤ ምናምን እየቀባሃን ነው። የጎንደር ህዝብን እየገደሉ ላሊበላን እየደበደቡ ጎንደርን በጥምቀት ማሳለፍ ትንሽ አይከብድም? ሾርት ሚሞሪ ብሬን ዋሽ እኮ እያደረገን ነው። አስታውሱ፣ አሁን የገና በዓል እንደዛ ተከበረ ሲያምር ምናምን ደስ ሲል በቃ የምትሉ ሰዎች ካቻምናና አምና 2 ዓመት ሙሉ መስቀል አደባባይ ማክበር አትችሉም ተብለን ቦሌ እንዳከበርን ዘነጋችሁት? እንዴት እንከለከላለን? መስቀል አደባባይ የባለ መስቀሎች ናት ብለን ስንል ትዝ ይላችኋል? አዎ፣ አሁን ምርጫ እየደረሰ ነው። ስለዚህ ብሬን ዋሽ እየተደረግን ነውና እያስተዋልን እሺ